አንዳንዱን የማይመጥነን የማያዋጣን ቦታ ላይ ጊዜ ካጠፋን በኋላ የሚገባን ቦታ ላይ ካልወጉ ብለን ስንመጣ ኦልሬዲ ረፍዷል። አቃሎ ለቤተሰቦቼ መድረስ እንዳለብኝ አቃሎ ለዛ ነው እየሰራው ያለው ይላል ብዙ ሰው። ግን ቻሌንጅ ያደረገኝ የሚያዋጣውና ማያዋጣው የምታስኩ ከሚመጣ ውጤት ነው። አንድ ነጋዴ ነገር አያዋጣኝም ካለ አውትካሙን እኮ አይተው ነው። የአብዛኞቻችን ፕሮብለም ስለሌለብን አይደለም፣ ግን የትኛው ፕሮብለም ጋር ጊዜያችንን ማሳለፍ እንዳለብን ስለማናውቅ በህይወት መዘግየት ኢትስ ኦኬ፣ መቅረት ግን የባሰ ኮንፍሊክት ቢትዊን ዲዛይር ኤንድ ሪያሊቲ። ይሄ አብዛኞቻችን ጋር ያለ ይመስለኛል። ውስጣዊ ትግል ማለት ዲዛይር እና ሪያሊቲ ምን ማለት ነው? መሻትና እውነታው በጣም ሲራራቅ እንዴ በጣም ጋቡ እየተለጠጠ ነው የምፈልገው የማስቀምጠው ፕላን ምናምንና የሆነ ያለው ነገር አይገናኝም ይላል ብዙ ሰው። ሪያሊቲ እና ሐሳባችሁ ውስጥ ያለው ዓለም ፍጹም ሲለያይ ማለት ነው። ዋር ነው ይሄ፣ ውስጣዊ የሆነ ዋር ትግል ውጊያ። ሁሉም ሰው የራሱ ምን ውስጥ ነው ያለው? ጦርነት ውስጥ ነው ያለው፣ ዋር ውስጥ ነው ያለው። you know nothing about ስለማታውቀው ማለት እማትገምተው ሁላ ማለት ነው። ፌስ የምናደርጋቸው ባትሎች ምንድናቸው? ኤክስተርናል የሆኑ ባትሎች አሉ፣ ውጫዊ። አሁን ከውስጥ ደግሞ አለፍ ብለን ስናይ ደግሞ ኤክስተርናል፣ ይሄ ከኛ ውጪ የሆኑ ደግሞ ባትሎች አሉ። ሌትስ ሴይ ፕሮፌሽናችን ውስጥ ስራችን ላይ፣ ቢዝነሳችን ላይ፣ ኬሪየራችን ላይ የሚያጋጥሙን ቻሌንጆች አሉ። ፋይናንሻል ስትራግል፣ የገንዘብ የገቢ ፋይናንሻሊ ስትራግል የምታረጉበት፣ አንዳንዱን አውትላውድ የምታወሩት አንዳንዱን የማታወሩት ብቻ የሚታገላችሁ ነገር አለ። ስትራግል ነው አብዛኞቻችን አለናል። you feel like ለቤተሰቦቻችሁ በጣም ለምትወዷቸው ሰዎች የሆነ ነገር ማድረግ እንዳለባችሁ ታውቃላችሁ። እዚህ ጋር ግን ያለባችሁ ዋር ደግሞ it's completely ተቃራኒ። ከዛ አውቃለሁ እኮ ማድረግ እንዳለብኝ፣ አውቃለሁ ለቤተሰቦቼ መድረስ እንዳለብኝ፣ አውቃለሁ ለዛ ነው እየሰራው ያለው ይላል ብዙ ሰው። ግን it's a struggle፣ ቻሌንጅ ያደረገኝ ያለው ባትል ነው፣ ቻሌንጅ ነው የሚይዛችሁ ነገር ማለት። ባትል ማለት የሆኑ ሁለት አንድ ሰው ተዋጋ ባትል ውስጥ ያለው ማለት ሁለት አካላት ናቸው አይደል? ሶ ደዝ ዊ ማለት ነው። እኛ ጋር የሆነ ማንነት አለ፣ የሆነ ማንነት አለ። ሁለቱ አንድ ነገር በጋራ መስራት ስለማይችሉ ይዋጋሉ ማለት ነው። መተኛት የሚፈልገውና መነሳት የሚፈልገው ሁለቱ ማንነታችሁ ውስጣችሁ ሲጣላ እንዳለው ማለት ነው። ታዲያ ምን እናርግ? ቹዝ፣ ምረጥ። የምትዋጋው ምረጭ፣ የምትዋጊው ሁሉም ውስጥ አይገባም። ሁሉንም ካላሸነፍኩ አይባልም። not every battle is yours። በቃ ስላለ መዋጋት አለባችሁ ማለት አይደለም። አንዳንዱን ሌት ጎ እናደርገዋለን። ቅድም እንዳለ አንዳንዱን በቃ it's okay እዚህ ጋር ይብቃኝ ብላችሁ ምን ትተውታል። አንዳንዱን የምትዋጉታል ለማሸነፍ። አንዳንዱ ተሸንፋችሁ የምትተውለታል፣ ፈልጋችሁ የምትሸነፉለታል። በቃ ይሁን ግዴ ሌት ጎ ታረጉታል። ሁሉም ውስጥ ከገባችሁ ማሸነፍ ያለባችሁ አሸንፋችሁ የሚመጣውን ውጤት ከማግኘት ወደ ኋላ ትቀራላችሁ። ብዙ ሰው ችግሩ ይሄ ነው። የአብዛኞቻችን ፕሮብለም ስለሌለብን አይደለም፣ ግን የትኛው ፕሮብለም ጋር ጊዜያችንን ማሳለፍ እንዳለብን ስለማናውቅ። ሁሉም ችግር የእናንተን ኢነርጂ፣ ሁሉም ችግር የእናንተን ጊዜ፣ ሁሉም ችግር የእናንተን ገንዘብ አይፈልግም። ምረጡ፣ ቹዝ። ስለዚህ how to choose my battle፣ እንዴት ባትሎችን እንምረጥ? የትኛው ነው የኔን ኢነርጂ ወርዝ የሚያደርገው? ነጋዴዎች ይላሉ አይ ነገር አያዋጣኝም ይላሉ። የሚያዋጣውና ማያዋጣው የምታስኩ ከሚመጣ ውጤት ነው አይደል? አንድ ነጋዴ ነገር አያዋጣኝም ካለ አውትካሙን እኮ አይተው ይሰራዋል። ሂሳቡን ያመጣበትን ሂሳብ ይሰራዋል። ከዛ ይሄን ነገር ሲመጣ አውትካሙ ያዋጣል አያዋጣው እና ምን እሰራለሁ እዛ ጉዳይ። የማያዋጣው ነገር ሲጀምር አታገኙትም። አንድ ቢዝነስማን if it's not profitable ይሄ ነገር ኢነርጂን በሰጠው ያዋጣል፣ ይሄ ነገር ገንዘቤን በሰጠው ያዋጣል፣ እዚህ ነገር ላይ ብዙ ጊዜ ባሳለፍ ያዋጣል ብላችሁ መጠየቅ ያስፈልጋል። አንዳንዱን የማይመጥነን የማያዋጣን ቦታ ላይ ጊዜ ካጠፋን በኋላ የሚገባን ቦታ ላይ ካልወጉ ብለን ስንመጣ ኦልሬዲ ረፍዷል። ብዙ ሰው ከላይፍ ጋር የሚተላለፈው እንደዚህ ያለ ቦታው፣ ያለ ሰፈሩ፣ ያለ ቀጠናው
ቦታ ላይ ወይኔ ብሎ ሲመለስ አንዳንዴ we miss the opportunity። እንዴ ድጋሚ አይደለም የምንኖረው። ህይወት ላይ ይቀለዳል እንዴ? አይቀለድም። ላይፍ ይቀለዳል። ትቀልዳላችሁ በህይወት ብዙ ነገር ላይ ልትቀልዱ ትችላላችሁ። እድሜያችሁ ላይ አትቀልዱ፣ ጊዜያችሁ ላይ አትቀልዱ። ከቀለዳችሁ በጣም ችግር አለ ማለት ነው። ስለዚህ choose your battles wisely፣ በብልሃት በጥበብ ባትል እንደሆነ አይቀርልን። ግን ያመጣውን ሁሉ ደግሞ ካልተዋጋው አልልም፣ እመርጣለሁ። መልቀቅ ያለብኝ እለቃለሁ። የሆነ ኮት እያየሁኝ ነበር እንደው let them theory የሚላለን በቃ ይሁንልህ ብላችሁ አታውቁም? አንዳንዴ በቃ ይሁንልህ ታውቁታላችሁ እኮ ይሄ አንዳንድ ክርክሮች ማለት ነው። በቃ it's not worth your energy እና ታውቁታላችሁ እኮ ምን እንደሆነ ምን ክም ብሎ ሲከራከር በቃ ይሁንልሽ በቃ ይሁንልህ እና አንዳንዴ በህይወት ይሁንልህ ብላችሁ የምታውቁት ነገር አለ። አንዳንዱ ታይም ፕሩቭ ያደርገዋል፣ ታይም ያሳየዋል። አንዳንዱ ደግሞ በቃ ባይታይም ችግር የለም አይጎዳችሁ። ብዙዎቻችን እኮ ችግራችን ምንድን ነው? እኛ የገባንን እኛ ያየነውን እኛ አንደርስታንድ ያደረግነው ነገር ሰው አንደርስታንድ እንዲያደርግልን እንታገላለን። ልገር ቆይ ላስረዳ ምናምን ይኸውላችሁ ሞክሩ። if not በቃ ይሁንልህ let them be። ኢንቨስት የምናደርገውን ጊዜ የሚቆጫችሁ አላችሁ እዚህ ውስጥ ማለት ሰዓት በሄደ ቁጥር የሚበላችሁ አላችሁ። it's not worth my energy። ጊዜን ወርዝ አያደርግም ያ ጉዳይ፣ ኢነርጂን ወርዝ አያደርግም ያ ጉዳይ። ሁሉም ነገር ውስጥ መተንተን አይጠበቅባችሁ፣ ሁሉንም ነገር ማስረዳትም አይጠበቅባችሁ፣ ሁሉ ነገር ላይ አዋቂ መባልም አይጠበቅባችሁ። ባይዘው ፎከስ ኦን ዩር ትራክ እላችሁ የለ ሁሌ ፎከስ የሚያስፈልጋችሁ ነገር ላይ ፎከስ አንገብጋቢ የሆነው ጉዳይ ላይ ይቅርታ አያዋጣኝም ይሄ ነገር ብሎ ማሳለፍ ጥበብ ነው። ሳይረፍድ መንቃት ጥሩ ነው፣ ሳያልፍ መንቃት ጥሩ ነው። choose your battles wisely። ምረጡ። not every conversation is yours። ሁሉም ወሬ እናንተ አይደለም። ስለዚህ choosing a battle ማለት ውሳኔ ነው። ከየትኛው አሁን እንዳልኩት ይሄንን ነገር ባደርገው አውትካሙ ከኔ ህይወት ጋር ይገናኛል፣ ይጠቅመኛል ወይ፣ ህይወቴን ይለውጠዋል ወይ፣ የሰዎችን ህይወት ይለውጣል ወይ፣ ፈጣሪ ይደሰትበታል ወይ፣ ምድር ላይ የተጠራውበት ተልእኮ ከግቤ ጋር ይገናኛል ወይ? ካልሆነ ምን ትሰራለህ እዛ ሰፈር? ምን ትሰራለሽ እዛ ሰፈር? ይሄንን ጉዳይ እኔ ውስጥ ይሄ ስሜት አለ፣ ይሄ ሐሳብ አለ፣ እነዚህ ተውቶች አሉ። እሺ ከግብ ጋር ይገናኛል ወይ? ካስቀመጥከው ህይወት ዓላማ ጋር ይገናኛል ወይ? ከተጠራለት ህይወት ተልእኮ ጋር ይገናኛል ወይ? በዚህ ውስጥ ህይወት በምን አይነት መልኩ ይለወጣል? ካልሆነ ምን ትሰራለህ እዛ ሰፈር? ምን ትሰራለሽ እዛ ሰፈር? it's not your battle ማለት ነው። አንዳንዴ ያልተሰጠን ባትል ፊልድ ላይ እየተዋጋን እኮ ነው ጊዜያችንን የምናቃጥለው። ምንድነው አሁን ፌስ እያደረጋችሁት ያላችሁ ትልቁ ባትላችሁ? እሱን ተዋጉ፣ እሱን አሸንፉ። ያኔ you'll be successful። ካልሆነ ያልተሰጠን መያዝ ምንም አይጠቅምም። እመኑኝ፣ አቅምን አውቆ መኖር ታላቅ ችሎታ ነው ይባላል። በቃ ይሄ ነገር ይቅርብኝ ብሎ ማሳለፍ ታላቅ ችሎታ ነው። ህይወታችሁን በአዎንታዊ መልክ ሊለውጥ የሚችለው ባትል የትኛው ነው? እነሱን ተዋጉ፣ እነሱን ለማሸነፍ ስሩ። ሌላው ምንም አይጠቅም። ሌላው ትርፉ ድካም፣ የማይጨበጨብላችሁ ማለት ነው። ያልታዘዛችሁትን መስራት ማለት ነው። ብዙዎቻችን ከታዘዝነው ከራእያችን፣ ከተልኳችን፣ ከኃላፊነታችን ውጭ የማይመለከተን ቦታ አለ። ፈጣሪ ምን የሚላችሁ ይመስላችኋል? መች አዘዝክሽ፣ እሱ ያንቺ አይደለም፣ ነይ፣ አይመለከተሽም። የኔ ኃላፊነት የት ነው? እኔ የሚያገባኝ የቱ ጋር ነው? እኔ የሚመለከተኝ የትኛው ነው? የማያገባችሁ ላይ ስትፈተፍቱ አትገኙ። እሺ ይሄ አደራዬም ጭምር ሁሉም የእናንተ ስላልሆነ የተሰጣችሁ ውስን ነው። ያቺ ጉዳይ ላይ ውጤታማ መሆን አሸናፊ ያስብላል። የጨረሰ ነው ጋዋን የሚለብሰው፣ የጨረሰ ነው ሜዳሊያ የሚሰጠው፣ የጨረሰ ነው ዋንጫ የሚሰጠው። ስትጀምሩ ቢሰጣችሁ ማንም አይጨርስም ነበር። ሲጀምር በጣም ብዙ ሆኖ ሞቲቬትድ ሆኖ የጀመሩ አሉ። ሲጨርሱ ጥቂት ሆኖ ነው የጨረሱት። በህይወት መዘግየት ኢትስ ኦኬ፣ መቅረት ግን የባሰ